አሁን ያለው ኮንፍሊክት ሶማሊያና ኢትዮጵያ ይጣሉ ነበር ድሮ። የሚጣሉት ግን ዚያድ ባሬና መንግስቱ ኃይለማርያም ደርግና የዚያድ ባሬ መንግስት የራሳቸው ኤጀንሲ ነበራቸው። ራሻም ኩባም አሜሪካም ስትደግፋቸው ተደርበው ነው የመጡት። የሻቢያ አማጽያንና ደርግ ሲጣሉ አንዱ ሌላ ሲደግፈው የራሳቸው ኤጀንሲ ነበራቸው። አሁን እንደዛ አይደለም። የጥሉ መነሻ ውስጣዊ ነበር። አሁን እንደዛ አይደለም። አሁን ለመጣላትም ለመታረቅም አንተ ብትወድ ራሱ ለምሳሌ ሱዳን ውስጥ አልቡርሃን እና ሀሜቲ ልንታረቅ ቢሉ አይፈቀድላቸውም። ምክንያቱም ጦርነቱ የሁለቱ ልዩነት ብቻ ሳይሆን የተጻራሪዎቹ ከጀርባቸው የተሰለፉት ኃይሎች ፍቃድ ያስፈልጋል ማለት ነው። ትራምፕ እኮ ስማርት ነው። ለምሳሌ እዚህ ደብዳቤ ውስጥ አንዳንዴ ደስ ይለኛል ያደረገው ነገር። እዚህ ደብዳቤ ውስጥ ኖርማሊ ዲፕሎማሲ የማይደረግ ነገር ያደረገው ኮፒ ውስጥ ግልባጭ ውስጥ ሳውዲና ኤሚሬትን የከተተው። ሳውዲና ኤሚሬት በምንም የህጋዊና ኦፊሻላዊ መመዘኛ የአባይ ፖለቲካ አካል አይደሉም። የተፋሰሱ አካል አይደሉም። እንደ ሀገር የተፋሰሱ አካል አይደሉም። ኖርማሊ መሆን የነበረበት ሲሲ የምታደርገው ለዩኤን፣ ለአፍሪካ ዩኒየን፣ ለአረብ ሊግ ምናምን ሊሆን ይችላል። ግን አገሮቹን ያስገባው ለምንድን ነው? ሪያሊስት ስለሆነ ነው ፕሬዚደንቱ። ምክንያቱም ግብፅና ኢትዮጵያ ያለ የኤሚሬትና ሳውዲ ፈቃድ ሊታረቁ አይችሉም። ሲምፕል እና የገባንበት አሁን የሶማሊያን ሁኔታ ብትወስድ አሁን የተለያዩ ክልሎችና መከላዊ መንግስት የራሱ ስፖንሰር አለው ሚድል ኢስት ላይ። አንድ ውሳኔ ድርድር ለምሳሌ ድርድር ሲደረግ በክልሎቹ እና በፌደራል መንግስት በክልሎቹ መካከል ወይ በስልክ ሄደው ማሳወቅ አለባቸው ወይ በአካል ሄደው ፈቃድ ወስደው ነው የሚወጡት። ኢትዮጵያ ውስጥም አሁን አብይ ያለ አቡዳቢ ውሳኔ አንድ ነገር መወሰን ስምምነት ምንም መወሰን አይችልም። አሜሪካኖቹ ይሄንን በደንብ ስለተረዱት ነው ሁለቱን በጣም አንዩዥዋል እና ዊርድ የሆነ ግን ሪያሊስቲክ እና ስማርት የሆነ ውሳኔ ወስደው ወደዚህ የጋበዟቸው ማለት ነው። በጣም ጥሩ። እግረ መንገዱንም ትራምፕ 2 ከትራምፕ 101 ይለያል የሚል ነገር ቅድም ተናግረ ነበረ እና እዚህ ደብዳቤ ምን ነው የነገረው? እንግዲህ ሌላኛው አንድምታ ከኢትዮጵያ አንጻር ነው የምናወራው። ኢን ፉል ሰርክል መጥቷል። የዛሬ 5 ዓመትም 2019 ላይ የሆነው ጉዳይም ኦልሞስት ተመሳሳይ ነው። ግን የአሁኑ ግን ትንሽ ይለያል በብዙ መልኩ። ሴቲንጉ ይለያል፣ አክተሮቹ ይለያሉ ተጨምረው። እንደገና ትራምፕ ራሱ ይለያል አሳሴ ፐርሶና የሚል ነገር ነው እንግዲህ የተረዳሁት እኔ ነኝ በእነኚህ ሶስቱ ነገሮች። ትራምፕ ቱን ምንድነው የሚለየው? በዚህ ውስጥስ እኛ ላይ የሚኖረው ጫና ምንድነው? ወሳኙ እሱ ጉዳይ ስለሆነ አሁን እኮ ለአልሲሲ ጽፎ ነው። ከዛ በኋላ ናሬሽኑ ቅድም እንዳልከው ሙሉ በሙሉ እኛ ከእናንተ ጋር ነን ብሎ ነው አቋም የወሰደውም። ደብዳቤውም የተጻፈው ለአልሲሲ ነው። ሌላው በግልባጭ ነው የደረሳቸው ኢትዮጵያንም ጨምሮ ደርሷታል ብለን አሲዩም ካደረግን ለኢትዮጵያ መንግስት እና ምንድነው ልዩ የሚያደርገውስ? መዘዙስ ምንድነው ለኛ እና እንዴትስ ናቪጌት መደረግ ይቻላል? ትራምፕ ዋን ጸጉረ ልውጥ ነበር አሜሪካ ውስጥ ራሱ የአሜሪካ ተቋማት፣ የጸጥታ ተቋማት፣ የተለያዩ ተቋማት፣ ልሂቃን፣ ዲፕ ስቴቱ፣ ኤሊቱ ይቃወሙ ስለነበረ እንደ ሉጋም የያዘው ነበር። ያን ሉጋም ሁሉ ተቋቁሞ የሚቀጥለውን ምርጫ እንደገና ተከሶ አሸንፎ ስለመጣ ኢምቦልድንድ ሆኖ በሙሉ ልብና በቁርጠኝነት ነው ወደ ስልጣን የተመለሰው። ያ ብቻ ሳይሆን ተቋማቱ እጅ ሰጥተዋል። እሱ አሁን ተቋማቶቹ ላይ የሚፈልጋቸው ሰዎች አስገብቷል። ኢምቦልድንድ ነው፣ ጠንካራ ነው። አሁን ሪጋርድለስ ኦፍ ፖሊሲ ልዩነት ቢኖረም ባይኖረም ይሄን ማመን መቻል አለበት። በጣም አሰርቲቭ ነው አንድ እንደ ትራምፕ። ሁለተኛ አሜሪካ በአሁኑ ወቅት ትራምፕ ብቻ ሳይሆን አንድ ሪያላይዝ ያደረጉት ነገር አለ። ግሎባል ፖሊሲ ሆነው ዓለምን በሙሉ የማረጋጋት ናሽናል ፖሊሲ ፔፐሩን ካየው ኢትስ ቬሪ ክሊር ኤንድ ቬሪ ኢንዲኬቲቭ። እንደ ድሮ የማስመሰል የዲፕሎማሲ ናይስቲ የለም። አሁን ክሊር ነው። ትራምፕ ዋን ላይ ሉጋም ስለነበረበት እጃችንን እያባበለ ነበረ እጃችንን ሊጠመዘዝ ሲሞክር የነበረው። አሁን እንደዛ የለም። አሁን በሽመል ነው፣ በግልጽ ነው። ይሄ ደብዳቤ እኮ በጣም ግልጽ ነው። ፎል ኢን ላይን ኦር ኖ ነው እያለ ያለው። ይሄንን ደግሞ ዲሞንስትሬቲቭሊ በተለያየ አካባቢ ላይ እያደረገ ያለው ነው እና በጣም አግሬሲቭ የሆነ አሰርቲቭ የሆነ ዳይሬክት የሆነ ትራንዛክሽናል የሆነ ፖሊሲ ነው እየተከተለ ያለው እና አንፎርቹኔትሊ እኛም ያንን ለመቋቋም አስቀድመን አንዳንድ መሰራት የነበራቸው ነገሮች ስላልተሰሩ
የሚያሳስበው ምንድነው የሱ አግሬሲቭ ሆኖ በኃይል መምጣት ብቻ ሳይሆን የኛ ያንን ለማቋቋም የሚያስችለን ውስጣዊ እርጋታ ወይ ስታቢሊቲ ዲፕሎማሲያዊ ቁመና የዲፕሎማሲ ኃይል ሊልን የሚችል አንድም ኃይል አለመኖሩ ቢያንስ እኮ ድሮ የጎረቤቶቻችንን አስተባብረን የአፍሪካን አህጉር አስተባብረን ከሩቁም ከቅርብም ያሉትን ልንጋፈጥ እንችል ነበር። አሁን አንችልም። ኮርስ we are isolated እንደ ፓራያ ስቴት ስለምንታይ የትራምፕ ግፊት አቅም በጣም ጨምሯል። የኛ ተጋላጭነት ደግሞ በጣም በዛው ጨምሯል። ስለዚህ we are really screwed። ወይዘንዚስ እንግዲህ አንድ ሳናነሳ ማንሄደው ባጭሩ የኤርትራ ኢጂፕት እና ሳውዲ አረቢያ አላያንስስ ኦፊሻል ነው ያደረጉት ኢቭን ሴኩሪቲ ኮኦፕሬሽን የሚል ትላንትና ወዲያ አናውንስ አድርገዋል እና ኢን አይሶሌሽን ስለማይታዩ ነው እያመጣው በዚህ ውስጥ የማደርገው እና ይሄ ለቀጠናው ፓርቲኩላሪ ደግሞ በኢትዮጵያ ላይ የሚኖረው ጫናስ ምንድን ነው? ይሄንን ደግሞ ከወደብ ፖለቲካ ጋር መያያዙ የግድ ስለሆነ የወደቡም የትራምፕ ደብዳቤም እንዲሁም ደግሞ የነኚህ የሶስቱ ሀገራት አላያንስ ስትሮንገር አላያንስ መፍጠራቸው ለኔ ስለሚያያዙ ነው አንድ ላይ ያመጣዋቸውና ለአሁኑ የትራምፑን ለጊዜ እንተውና ደብዳቤውን የነኚህ ሶስቱ የኤርትራ የሳውዲ አረቢያ እና የግብጽ ትላንትና ወደ ዲፌንስ ኤንድ ሴኩሪቲ ኮኦፕሬሽን የሚል አናውንስ ማድረጋቸው በሌላ መልኩ ደግሞ የኢትዮጵያ የወደብ ጉዳይ አለ ደግሞ የእስራኤልም አለ ሳነካው እንዳንሄድ ነው ባለንሳት የእስራኤል ደግሞ ፋክተር አለ ሶማሊላንድ ሪኮግናይዝ ማድረግ ይሄ ሁሉ ባለበት ኢትዮጵያ እንዴት አድርጋ ነው ዲፕሎማቲካሊ ይሄንን ናቪጌት አድርጋ ልታልፎ የሚችለው? በተለይ የሪኮግኒሽን ጉዳይ መጣለች። ኢትዮጵያ ኦሬዲ ማኑ ነክታለች ብላል። ባለፈው ኦሬዲ ነክታለች ወይ ባትነካው ጥሩ ነበር፣ ከነካች ደግሞ በደንብ አድርጋ ብታደማ ጥሩ ነበር የሚል ነበር ባለፈው ስትናገር የነበረው ቢቢሲ አፋን ኦሮሞ ላይ እና ይሄንስ እንዴት ነው ዲስኢንታንጅል ልናደርግ የምንችለው? እነዚህ ሶስቱ ሀገሮች ምንድነው ኢንተረስታቸው? ምንድነው አንድ ላይ ያመጣቸው? ግብጽ በኢትዮጵያ ሬድሲን አክሰስ አድርጋ በአባይ ላይ ያላትን አቅም ይበልጥ እንዳታጠናክር የአባይን አጀንዳ በቀይ ባህር ለማስመለስ ነው እየሰራች ያለችው። አንድ እሱ ነው። ያ የኛና የግብጾቹ ኢንትረስት ኢሪኮንሲሌብል ነው ልትል ትችላለህ። ችግር የለውም። ሳውዲ ከኛ ጋር ችግር የላትም። ሳውዲ ችግሯ ኤሚሬትስ በዚህኛው በእኛው ወገን ባለው ቀይ ባህር ላይ ያላት እያደገ የመጣው የሜሪታይም ተጽዕኖ እንዲቀንስ እንጂ እንዲጨምር አትፈልግም። ከየመን መታቸዋለች። ወደዚህ አፈግፍገው በዚህኛው ቀይ ባህር መስመር ላይ እንዳይሰፍሩ የሚፈልጉት ዩሲ ኢትዮጵያ የባህር በር መጠየቋ ሌጂቲሜት ነው። ወደፊት የሚቀጥል ነገር ነው። አሰብ ላይም ጥያቄ ማንሳቷ ችግር የለውም። ይሄ ጥያቄ ግን የቀረበበት ሁኔታ እንዴት ነው የታየው? ይሄ የኢትዮጵያ አጀንዳ ሳይሆን ምክንያቱም የኤምሬት ጉዳይ አስፈጻሚ ሆነን ስለታየን ኤምሬት በኢትዮጵያ ኤምሬት ለመንበር አሰብ ላይ ነበረች፣ ተባራ ነው የወጣችው። ኤምሬት ከአሰብ ከተባረረች በኋላ በኢትዮጵያ ጀርባ ላይ ታዝላ እንደገና ዛተበ ልትመለስ ነው። ሳውዲዎች እኛ በራሳችን ከኤርትራዎቹ ጋር በምናደርገው ስምምነትም ይሁን በማንኛውም ቢኖረን ችግር የላቸውም። የኤምሬት ተቀጥላ ሆነን ኤምሬት በእኛ ስም ተመልሳ እዛ ቦታ እንድትይዝ ደግሞ አይፈልጉም። የኤርትራ ጉዳይ ደግሞ ምንድን ነው? ኤርትራ ከአብይ ጋር የነበረ ግንኙነት አለ። ያ ግንኙነት ተበላሽቷል። በጉልበት ከስልጣን አባረራቸዋለሁ፣ መጥቼ ወራቸዋለሁ። የሰርቫይቫል ጥያቄ ውስጥ ገብተዋል እነሱ። እነኚህ ሶስቶቹ የጋራ ስምምነት የደረሱት ለተለያየ ምክንያት ነው። ግብጽ ለአባይ፣ ኤርትራ ራሷን ከመጥፋት ለመከላከል የኤርትራ መንግስት፣ ሳውዲ ደግሞ ኤሚሬትስን አሰብ ላይም ሆነ ምጽዋ ላይ ቦታ እንዳይኖራት ለመከልከል ነው። እና በዚህ መካከል እኛ ሳቢሽናል መሆን የነበረበት ምን ቢደረግ ይሻል ነበር ብለህ ካልከኝ ወል ብዙ ነገር አለ፣ ግን ስለማያደርጉት ቢያንስ የወደቡን ምን እናደርገው? ስፔሲፊክም ስለሆነ ቢያንስ የወደቡን ፖለቲካ ምን ማድረግ ነበረብን? እንዴት እናደርገው? የወደቡና የእውቅናውን ሪኮግኒሽኑ ጉዳይ ቅርቃር ውስጥ ገብተናል እኮ። ወዴት እንሂድ? ተበላሸ እኮ ይሄን ነገር ሳይበስል ሊጡ ሳይቦካ ይጋግሩታል፣ ሳይበስል ያወጡታል። ነው that is a problem። ስንት ሌጂቲሜት የሆነ ፊልም ብሌቨር ኢትዮጵያ በሬድሲ ላይ ከየቦታው ከሩቅ መጥቶ ሰው ሲቀራመጥ ተመልካች ልትሆን አትችልም። የታሱ ሀበሰይ ምንም ጥያቄ የለም።
ይሄንን ግን ማድረግ አንደኛ የሌላ ሀገር ተቀጥላ ሆነን ሳይሆን በራሳችን መሆን መቻል አለበት። እኔ ብዙ ሪሰርች አድርጌያለሁ፣ ብዙ ተከትያለሁ። የኢሚሬት እጅ ባይኖርበት ኢሳያስ እና አብይ አይጣሉ ነበር፣ ሊቀራረቡ የሚችሉበት እድሎች ነበሩ። አብይ ኢሚሬቶችን ተማምኖ የኢሚሬቶችን አጀንዳ ተቀብሎ በመሄዱ ከኤርትራ ጋር የማይሆን ነገር ውስጥ ገባን። ኤርትራ ኒድሳስ እኮ እኛና ኤርትራ ልናጠል አንችልም። የኛ ኢኮኖሚና የነሱ ሴኪሪቲ ወደንም ጠላንም ኢትስ ኢንሴፐረብል። ፖለቲካዊ ሉዓላዊነት ሊኖር ይችላል እንጂ ማህበራዊና ኢኮኖሚያዊና የጸጥታ ሉዓላዊነት ልንነጣጥል አንችልም። ተነጋግረን ልናስተካክል። በነገራችን ላይ አሁን እየመጣ ያለው ለኤርትራም ጥሩ አይደለም፣ ለእኛም ጥሩ አይደለም። ኤርትራም ሳንዱች ነው የምትሆነው። ኢንዲፔንደንትሊ ለመሄድ የሚያስችላት አቅም የለም። ወዳ አይደለም ከሌሎቹ ጋር የምትለጠፉ። እኛም ሌሎች ጋር ተለጥፈናል። የሶማሊላንድ ደግሞ ውሰደው፣ የቆየ ፕሮጀክት ነው። አሁን አልገባበትም። በብዙ መልኩ መስራት ይቻል ነበረ። ከሶማሌዎቹም ከሶማሊያም ጋር ጥል ሳይመጣ የሶማሊያንም የሶማሊላንድንም የእኛንም ጥቅም ሊያስከብር በሚችለው ስራ መስራት እድል ነበረ። ትዝ ይልሃል ፈርማጆ በጣም ይቀርበን ነበረ። ብዙ ነገር በነበረበት ወቅት ጦር ሰበቃን ባለፈው እንዳልኩት ነው ለመውጋት ባልተዘጋጀህበት ጩቤ መምዘዙ ነው ችግር የፈጠረብን። ሄድንና የዲፕሎማሲ ስራ ሳንሰራ ወታደራዊ ዝግጅት ሳናደርግ የውስጥ አቅማችንን ባላጤነ መልኩ ሳይታሰብበት ለሶማሌላንድ እውቅና እንሰጣለን፣ ወደብ አግኝተናል፣ ፈጣሪ ይመስገናል። በሀገር ደረጃ እንኳን አቅም የሌላ ሶማሊያ በዲፕሎማሲ አሸንፋን ተዋርደን ሶማሊላንድንም ከርተን ከሶማሊያ ምንም ሳናገኝ ወጣንበት። ከዛ መጣንና ከኤርትራ ጋር ስታ ገባን። ግጭቶች እየተባባሱ ሄዱብን። ወደቡንም ላናገኝ የኤርትራን ዝምድናንም አጣን ማለት ነው። ይሄ ነው ያለው ሁኔታ። እሺ፣ በጣም ጥሩ። እንግዲህ ባለን ደቂቃ አጭር ጥያቄዎችን ጠይቃለሁ ደግሞ ሰዓት ላለመውሰድ። በኢትዮጵያና በኤርትራ መካከል የቃላት ጦርነት መጀመሩን የሚያሳዩ ነገሮች አሉ። ሰሞኑን ያየ ይመስለኝ ኢሳያስም ትንሽ አምሮ እንዳውም ተናግሮ የማያውቀውም ወደ ስድብ ሁሉ ገብቷል። ሳውዲ አረቢያም የበለጠ ሪጂናል ሮል እንዲኖራት እንጋብዛለሁ ሁሉ ብሏል፣ እደግፋለሁ የሚልም ተናግሯል። በሌላ መልኩ ጠቅላይ ሚኒስትር አብይ አህመድም ትላንትና የሆነ መልስ የሚመስል ነገር ሰጥቷል። በእርግጥ ከ2-3 ወር በፊት ፓርላማ ላይ ጠቅላይ ሚኒስትርም በደንብ አድርጎ የመጨረሻ በቃ እንዳውም ጉዳዩ ያበቃለት ነው የሚመስለው ራሱ ስታየውና በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የመሄድ እድል አለው ወይ? ባጭሩ ሰው አጫጭር ጥያቄዎች ነው የምጠይቀው በቀሩት 10 ደቂቃ። ኦኬ ሞገስ፣ ይሄ የኢትዮጵያና የኤርትራ ጉዳይ አይደለም። አሁን የኢሳያስና የአብይ ጉዳይም አይደለም። አሁን we are part of a bigger game። እኛ አሁን ጥይት ሆነናል። ሞግዜሮቹ የውጭዎቹ ናቸው። የመዋጋት ያለመዋጋት ውሳኔ ራሱ የአብይና የኢሳያስ አይሆንም ከእንግዲህ በኋላ። የመዋጋት ያለመዋጋት፣ ሰላማዊ ማውረድ ያለማውረድ ከእንግዲህ በኋላ ከቁጥጥራችን ውጪ ወጥቷል። ሉዓላዊነታችንን አሳልፈን ሰጥተናል። የኛ መዋጋትና አለመዋጋት በማን እንደሚወሰን ታውቃለህ? ኤሚሬትስ አሁን የጀመረችው ማፈክፈክ ቀጥላ ከአካባቢ ከወጣች ላንዋጋ እንችላለን። አይ የሞት ሽረት አደርጋለሁ፣ ሱዳንን አልለቅም፣ ኢትዮጵያን አልለቅም ምትል ከሆነ የግድ አብይን ገፍታ ወደ ጦርነት ማስገባት አለባት። አብይን ገፍታ ወደ ጦርነት ካስገባች ደግሞ ሳውዲ ትገባበታለች። let's not kid ourselves። የዛሬ 3 ወር 2 ወር ኢሳያስ እና አብይ ወደ ጦርነት የመግባትም ያለ መግባትም አትሊስት የተወሰነ በቁጥጥራቸው ስር ነበረ። ቱዴይ ኖ ኢትስ ኖት። ኢትስ a different world። ባለፈው ወር የነበረውና ዲሴምበር መጀመሪያ ላይ የነበረውና ጃንዋሪ ላይ ያለው የተለየ ሁኔታ ነውና የቃታል ጦርነቱ አሁን ድምፁ የሚጨመረው ቤዚካሊ ከሪያድና ከአቡዳቢ ነው። በዝሆኑና በቄረስ እንደሱ በነብሩ መካከል ነው። እኛ ድመት ነን አሁን እዛው ድመት እንዳንሆን ነበረ ምኞቴ። ኦኬ
ወደ ቀጣይ ጥያቄዎች ሊድ ጀዋር የህዝባዊ ትግሉ ምን ላይ ነው? በቀጣይስ ምን እንጠብቅ? አሁን በመሀል ላይ ጀዋር ኮስምኗል፣ ከስሯል፣ ከሽፏል የሚሉ ሰዎች ስላሉ በተደጋጋሚ አንተም ስለምትሰማ ምን እንጠብቅ? ቅድም ኩክ እያደረግን ነው ብለኛል፣ ግን በቀጣይስ የምንጠብቀው ነገር አለ? ተስፋ አለ ወይ በትግል በኩል? እኔ ከስሬ ሀገራችንና ህዝባችን ተትረፍ ወዳጄ እሺ ትግል ስታደርግ አሲዩም አድርገህ አጥንተ የምገባበት ነገር አለ። ኦልሬዲ ያሉ ነገሮች ያልጠበቃቸው ነገሮች ከአቅም በላይ የሚሆኑ ነገሮች አሉ። ለምሳሌ መጽሐፍ ውስጥ እንደጻፍኩት እቅድ ስናወጣ መለስን ለመጣል ነው። መለስ ሲሞት ወር ቱ ቼንጅ አወር ስትራቴጂ። መጀመሪያ አካባቢ ሪጂም ቼንጅ ለማድረግ ነበር ትግል ያቀን ነው። ከዛ የአረብ ስፕሪንግ የሀገሮች መፍረስን ሲያመጣ ኖ የስርዓት ለውጥ ሳይሆን የስርዓት ጥገና የስርዓት ሪፎርም መሆን አለበት ብለን አድጀስት አደረግን። አሁን እየመጣ ያለው ከአቅማችን በላይ የሆነ የሚድል ኢስት ፖለቲካ ምንድን ነው የሚለው ማጥናት በጣም አስፈላጊ ነው። እሱም በደንብ እያጠና ነው። አላማችንና ስራችንን ሳንተው ለምንሰራው ስራ አጋዥ ነው ወይስ ጎጂ ነው? ላለምነው ውጤት ያሰናክለዋል ወይስ ያባብዘዋል? ምንድነው አላማችን? ሀገረ መንግስቱን መታደግ ነው። ጦርነቶችን ያሉትን ማክሰም፣ ሌሎች እንዳይመጡ መከላከል ነው። ረጋ ብለን ማየት ያስፈልጋል። እሱን ነው እያደረግን ያለ ነው። አምና አላማው ሰርጂካል ኦፕሬሽን ብለህ ነበረ። አላማውና አብይን ሪሙቭ ማድረግ ነው፣ ኤክሳይዝ ማድረግ ነው ብለህ ነበረ ለይተህ እና ያኛው ላይስ ሪቪዚት እያደረጋችሁ ነው ወይስ? ሁሉንም ሪቪዚት ነው እያደረግን ያለ ነው። ከታክቲክና ከስትራቴጂ ደረጃ መቀጠል ያለባቸው አሉ፣ መሻሻል ያለባቸው አሉ፣ መቅረት ያለባቸው አሉ። ይሄ የውስጥ ስራ ስለሆነ ሚዲያ ዲስከስ አላደረገውም፣ ግን አሁን እየሆነ ያለው ነገር ኤክስትሪምሊ ኮንሲኩዌንሻል ነው ለሀገራችንና ለህዝባችን ለምንሰራው ስራ። እሱን እየተከታተል ነው እና እንደ ሂደት ግን ትግሉን እንቀጥለዋለን። የታክቲክ አድጀስትመንት ይኖራል። እዛው ላይ በአጭሩ ጠቅላይ ሚኒስትር አብይ ከወር በፊት በተናገረው እንደው ቃሉን እንጅሬ ነው ያለው። እንደ እንጅሬ አንድ በአንድ አራግፈናቸዋል ብሎ ተናግሯልና የተራገፉትና ያልተራገፉት እነማን ናቸው? እንግዲህ ጀነራሊ ባንዳውንም ባዳውንም ተቀናቃኞቹንም ብሎ ነው የተናገረው፣ ጠላትም ብሎ ነው የተናገረው። እኛን አራግፎ እሱ አንበሳ ሆኖ ሀገራችን የሚመጣ ችግር አልነበረበትም። የአንበሳዎቹና የዝሆኖቹ ድመት ሆኖ ወይም ደግሞ ለኤሚሬትስ ድመት ለሳውዲ አይጥ ሆነች ሀገራችን በሱ አመራር ስር። የኛ መራገፍ ችግር የለውም። ፋይን ዌር ኤክስፔንደብል ነው። ያ አይደለም ትልቁ ነገር። እኔ አልቴል ኦነስትሊ በሙሉ ሁላችንን አሸንፎ ደረማምሶ አሁን ባለበት ነው አዩስ ቶክ ሎት አባውት ዲሞክራሲ። አሁን በስለ ዲሞክራሲ አይደለም ማወራው ነው። ትልቁ ማወራው የሀገር ሰርቫይቫል የህዝብ ሰርቫይቫል ኩዌሽን ውስጥ ገብቷል አሁን እና ሀገራችንን የወጠምሾች መጫወቻ የወጠምሾች እግር ኳስ ነው ያደረጋት። ያ ባለበት ለራሱ አይጦ ነው እኛን ቁርጫ ማለት እኛን ሲያራግፍ እነሱ ደግሞ እንደ አይጥ እያባረሩት ችግር ውስጥ እንዳይገባ። እሺ ጥሩ። ኦፌኮ ባለፈው መግለጫ አውጥቶ ነበርና ወደ ዝርዝር ጉዳዩ አልገባም። በቢቢሲ አፋን ኦሮሞ ላይ ተናግረሃል። በእርግጥ እሱን እንግዲህ ሁሉም ሰው አፋን ኦሮሞ አይሰማም፣ ግን እኔ የፈለግኩት ኦፌኮ ውሳኔ እንደ ፓርቲ ውሳኔ ወስናችኋል ኖቬምበር መጨረሻ አካባቢ ላይ እና እንከልሳለንም ብላችኋል። ሁኔታውን አይተን እንከልሳለን ብላችኋል። ይሄ ማውራው ከምርጫ ጋር ተያይዘው የመሳተፍ አለመሳተፉ የት ነው የምንሳተፈው፣ ምን ያህል ነው የምንሳተፈው የሚለውን ልንከልስ እንችላለን የሚል ነውና የተከለሰ ነገር አለ ወይስ ኦሪጂናሊ ባስቀመጣችሁት መሰረት ላለመሰረዝ ብቻ የተወሰኑትን ሰዎች እዚህም ጣል አድርጋችሁ ነው የምትቀጥሉት? ያው ለምርጫው የቀረው 4 ወር ነው ብዬ ነው። ለመሳተፍ የወሰንበት ላለመሳተፍ የወሰንበት ምክንያት እኮ አለ። ኦሮሚያ ውስጥ እና ሌሎቹ ከዋና ከተማ ውጭ ያለው አባላቶቻችን፣ ደጋፊዎቻችን፣ ካንዲዴቶቻችን የህልውና ስጋ ስለሚኖርባቸው
ምንም ለውጥ ለማያመጣ ነገር የሰዎችን ህይወት እንዲቀጠፍ በማንም ዱርዬ ሚሊሻና ወሮበላ ህይወት መንግስታዊ ቢሄቪየር አይደለም ያለው ዱርዬዎች ቢሄቪየር ባለበት የሽፍታ እንኳን ሽፍታ ራሱ እኮ ኮድ አለው ኤቲካል ኮድ የሌለው ማነር ውስጥ ላለመግባት ነው። ያ የሚለወጥ ከሆነ ያስቀመጥናቸው ምክንያቶች ደርድረን አስቀምጠናል ለምን ያን ውሳኔ እንደወሰድን እነዛ ነገሮች የመሻሻል የሚያሳዩ ከሆነ አቅማችን ሪቫይዝ እናደርጋለን። ድርጅታችን ፕራግማቲክ ነው፣ ፍሌክሲብል ነው፣ በጥናት ላይ በመረጃ ላይ የተመሰረተ ስራ ነው የምንሰራው። ስለዚህ አሁን ባለው ሁኔታ በየቀኑ በየሳምንቱ ነገሮችን እየገመገምን ነው ይሄን ያለ ነው። መሻሻል የሚመጣ ከሆነ ኤኒታይም እንቀይራለን። እስካሁን ግን ለመቀየር የሚያስችለን ምንም ነገር የለም። ሁኔታው መሰረታዊ ሁኔታዎች ለውጥ የለም። እሺ አንድ ምናልባት ከመንግስት ጋር መንግስት የሚለው ልተውና ከአብይ ጋር እርቅ ቢቀርብ የመታረቅና እንዲሁም ታርቆ ደግሞ የኢትዮጵያን ፖለቲካም ለማከምና ለመለወጥ እቅዱ ወይም ሀሳቡ ቢኖርሃል ጥሪው ቢቀርብልህ አውቶ ፍንትን ነው የምጠይቀው። ከኔ ጋር እኮ ምንም ጥል የለንም። እኔ ከታጠቁ ኃይሎች ጋር ነው መታረቅ ያለበት። የኔና የአብይ ጥል እኮ የቃላት ጥል ነው። ህዝቦችን የሚያጋድል ጥል አይደለም። የገበሬውን ህይወት የሚያስቸግር አይደለም። የህዝቡን ሰላም የነሳ አይደለም። ኢኮኖሚውን ያዳሸቀ አይደለም። ከኔ ጋር አይደለም፣ ወይም ደግሞ ከሲቪል ፖለቲከኞቹ ጋር አይደለም። እኛ ትልቅ ውድድር መሆን ያለበት ከታጠቁ ኃይሎች ጋር የጠመንጃ ላንቃ እንዲዘጋ ውድድር ውስጥ ይግቡ። ዊል ቢ ሃፒ ቱ ፓርቲሲፔት። ምንም እንትን የለንም እና እኔም ሆንኩ ሌሎቹም አብረን የምንሰራው ሌሎች የተቃዋሚ ኃይሎችም ትልቅ ውድድር መሆን ያለበት ስቴፕ 1 ጦርነት ለማቆም ከታጠቁ ኃይሎች ጋር ይሄ የድለላና የጅንጀና ስራ ሳይሆን ሲሪየስ የሆነ ወጣቶቹን ወደ ጫካ ያስገባው የፖለቲካ ምህዳሩ መጥበብ፣ መንግስታዊ ሽፍተኝነት፣ የትውልድን ዓላማ ያጨናገፈ ሊሳካ የማይችል ሀገርን ያከሰረ ተራ የአምባገነናዊ ጀብደኝነት ነው ይሄን ያመጣው። ያን ጀብደኝነት ትቶ ኢትዮጵያ በአንድ ሰው ልትሻገር እንደማትችል ኢትዮጵያ በሀገር መገንባት እንደማትችል ይሄ ሀገርን አፈራርሶ የአንድ ሚጢጥዬ ሀገር ተቀጥላ ያደረገንን ፖሊሲ ትቶ ከታጠቁ ኃይሎች ጋር ድርድር ውስጥ መግባት። ከኛ ጋር ያለው የፖለቲካ ልዩነት እኮ ኤኒታይም ሊፈታ የሚችል ነው። የማይፈታውን ደግሞ ግማሹን በድርድር ግማሹን በምርጫ ሌላውን በቅርጫ እንፈተዋለን። ችግር የለውም። ጦርነት ግን መቆም አለበት። ወደዛ ነው ቅድሚያ መስጠት ያለበት። ቅርጫ ያልከው ለመካፈል ነው። ካልሆነ በሬው በህይወት መቆየት ካልቻለ ተካፍለን እንበላዋለን ነው ወይ? እንዳይሳሳቱ ብዬ ነው። ቅርጫ የምልህ የፓወር ሼሪንግ ልትገባ ትችላለህ። አንዳንዱን በድርድር ታደርገዋለህ። አንዳንዱን መሸናነፍ ካልቻልክ የምትካፈለው ነገር ሊኖር ይችላል። ዳስ ፖለቲክስ እኮ በዛ በሶስቱ ነው የምታደርገው። አንዳንዱን ፖለቲካ በምርጫ ታደርገዋለህ፣ አንዳንዱን በድርድር ታደርገዋለህ፣ አንዳንዱን ደግሞ መሸናነፍ ሲያቅትህ ደግሞ ወደ እንትን ትገባለህ፣ ወደ ኮምፕሮማይዝ ትገባለህ። በጣም ጥሩ። አይ ሌሎቹ ኢትዮጵያ ለቅርጫ ያቀረቡ እንዳይሉ ነው። በደንብ ክላሪፋይ አድርገህ እንድትሄድ ነው ዘመኑ። ኢትዮጵያ ሳይሆን ስልጣንና ፖሊሲ ማለት ነው። ኤግዛክትሊ እኔም ለዛ ነው ኦልሬዲ እንትን እንዳይሆን ነው የሚዲያም ስራ ስለሆነ እንትን ማድረግ ማስተካከል። የመጨረሻ ጀዋር የፖለቲካ ጫማ ቢሰቅል አት ሰም ፖይንት ምን ሆኖ ልናገኘው እንችላለን? ምን ሰርቶ ይበላል? ያው የገቢ ነገርም በተደጋጋሚ እየተወራ ነው እና ጀዋር ምን ሰርቶ ይኖራል? ይሄ ፖለቲካውን ቢተው አንደኛ በምን ላይ ጀዋርን ልናይ እንችላለን? እግረ መንገዱንም ጀዋር በምን ላይ ሊሳተፍ ይችላል? ምን ሰርቶ ይበላል? ብተው በጣም ጥሩ አስተማሪ ነው። በነገራችን ላይ ሪሊ ጉድ ቲቸር መምህር መሆን ፈልጋለሁ። ፖለቲካውን ሳልተው ራሱ ነገሮች ቢመቻቹ ሀገር ቤት እንደገባው እኮ የሴኩሪቲ ሁኔታው ምናምን ተባብሶ ነው እንጂ ዩኒቨርሲቲ ማስተማር ፈልጋለሁ። ለመኖር እኔ እኮ ገበሬ ነኝ። አይታላል መጽሐፌን ትምህርት ትቼ እኮ ግብርና ውስጥ ገብቼ ነበረ። አይ ወንት ቱ ፋርም። ያም ካልሆነ ደግሞ I'm a smart man እኮ I'm a well educated guy. I can rent my brain, you know. እግረ መንገዱን አሁንስ ሽቀላው እንዴት ነው ለማለት ያህል ነው። አለፈው የገቢውን ሶስቱን ሰምታል እንዳልነው ዞሬ ለማምጣት አይደለም ግን ያው ተያይ ስለሆነ
አንተ የወራዊ ወጪ ዝጋልኝ አለ ማለት ብቻ ጥሩ ነው። እኔ እኮ ቸገረኝ። አንድ ቀን መናጢ ነው የሚበላውን አጥቶ መንገድ ላይ ሰው ይለምና ይላሉ። አንዳንዴ ቢሊዮነር ነኝ ይላሉ። አንዳንዴ ለሚጊቭ አድቨርሰሪስ አድቫይስ ናሬቲቭ የትርክት ላይ አንድ ትርክት ከያዝክ ፕሮፓጋንዳም ከሆነ ማለት ያን ትርክት ያዝና ስቲክ ቱ ኢት። ምን ታታ ስታመጣ ቀይ ቀለም ከሆነ ያንን ቀይ ቀለም ብቻ ግፋው። በዚህ ቀይ እየጣልክ በዚህ ቢጫ የምታረግ ከሆነ እርስ በርሱ ይፋለሳልና አልሐምዱሊላህ አለን ጥሩ ያለ ነው። እሺ መልካሙን ሁሉ እንመኛለን። የመጨረሻ መልእክት የምታስተላልፈው በዛ እናበቃለን። መልእክት ለህዝቡ ዛሬ በጻፍኩ ላይ መጨረሻ ላይ ያስቀመጥኩት እየሆነ ያለውን ነገር ሁለት ነገር በከፍተኛ ሁኔታ እየመጣ ነው። ሀገራችን ላይ ደግሞ እየተገናኘ ነው። አንዱ የዓለም አቀፍ ኮምፒቲሽኑ በሶስቱ ሀያላን መካከል ያለው ኮምፒቲሽን ቀጥሎ መጥቷል። የሶስቱ ኮምፒቲሽን አፍሪካ ውስጥ 3 ሀገሮች ላይ ያነጣጠረ ነው። ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ላይ ነው። ለምን? አፍሪካ ውስጥ 4 ጠንካራ ወሳኝ ስትራቴጂካሊ በጣም ወሳኝ የሆኑ 4 ሀገሮች ያሉት ትልቆቹ ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ነበሩም በልድሮ አይተህ እንደሆነ እነኚህ 4ቱ ሀገራት አሁንም በግሎባል ኮምፒቲሽን ውስጥ ሚና አላቸው። እነሱን ወደዚያ የመሳብ ከፍተኛ ፉክክር እየተካሄደ ነው ያለው። አንዱ እሱ። ሁለተኛ መሀል ላይ ያሉት ትልቆቹ ሀያላን ሳይሆን አህጉራዊ አካባቢያዊ ሀያላን ሪጂናል ሄጅሞንስ የምንላቸው ማዕከላዊ ገቢ ያላቸው ሀገራት ደግሞ አቅማቸው ብቻ ሳይሆን ፍላጎታቸው አምቢሽናቸው በጣም ጨምሮ ፉክክራቸው በጣም ጦዟል። እነሱም ደግሞ እንደለመታደል ሆኖ እኛ ላይ ያነጣጥረዋል። የአሜሪካም የራሻም እነሱ ማሽ ራሻ ግን የአሜሪካም የቻይናም እኛ አይን አለ። የቱርክ የእስራኤል የሳውዲ የኤምሬትስ ጉዳይም እኛ ላይ አለ። በሁለት ፕሬገር ነው እነኚህ ሀያላንና ትልቆቹ ሀያላንና ማዕከለኞቹ ሀያላን በየጊዜው በሚለዋወጥ ትብብርና ትስስር እየሄደ እኛን በጣም ነው የሚያውከረን። እኛ ደግሞ በውስጥ ግጭት ተመናምነን ኢኮኖሚያዊና ወታደራዊ አቅማችን ማህበራዊ አቅማችን በተመናመነበት መጥፎ ግጥምጥሞች ነው፣ በጣም አደገኛ የሆነ ግጥምጥሞች ውስጥ ነው ያለ ነው እና ይሄንን ህዝባችን አንደኛ ይሄን በደንብ መከታተል አለበት። we have to understand it። ምክንያቱም last 10 years በዚህ የውድድር ዌብ ውስጥ የተያዙ ብዙ አገሮች ፈራርሰዋል። እኛም ራሱ አለመፍረሳችን እስካሁን ሚራክል። እንደ ሃይማኖት ሰው እየጸለየ በተቻለ መጠን የሀገሪቷ ልሂቃንና ህዝብም ሀገሩን ከዚህ ቀውጢ ጊዜ ለማትረፍ መረባረብ ይገባዋል። እንዲረባረብ አደራ ማለት እፈልጋለሁ። እሺ እኔም አመሰግናለሁ። ከዚህ በላይ መግፋት ስላልፈለኩኝ ነው። እኔም እንዳንድ ግለሰብ ገበያህም ስምም ጣፍቶ እንዲቀጥል እመኛለሁ። የዛሬው ይህንን ይመስል ነበረ። እንግዲህ በቃላችን መሰረት ትላንትና እናቀርባለን ብለናል፣ አቅርበናል። ጀዋርም ተስማምቶ ስለመጣ እግረ መንገዱን በእናንተ ፊት በጣም ላመሰግን እወዳለሁ። በዚህ ብቻ እናበቃም፣ ግን ለዛሬው በዚህ ይብቃን። በጣም አመሰግናለሁ። እግዚአብሔር ይስጥልን። ቴንክ ዩ አምባክ። በቃ ኤኒታይም እንጌጅ እናደርጋለን በስፋት። አሁን የዛሬ የነካቸውን ጉዳዮች በጥልቀት ገባ ብለን የህዝባችንን አንደርስታንዲንግ እኛም እያጠናን እየተከታተልን መረጃን በማስተላለፍ በትንታኔም ህዝባችን ይሄንን በህይወቱ ላይ ትልቅ ጫና ሊያመጣ የሚችለውን ጉዳይ እንዲረዳው እናደርጋለን። ሌላውም የህዝባችን ችግር የህዝባችን ላይ የሚደርሰውን ግፍ የማጋለጡ የመታገሉ ስራችን ተጠናክሮ ይቀጥላል። እሺ እግረ መንገዱንም ጾም አስፈትተዋል። እንግዲህ አምባክ ብለሃል፣ ቀጥል ለማለት እንወዳለን። የዛሬውን በዚህ እናበቃለን። ሁላችሁንም እያመሰገንን ቸር ሰንብቱ ለማለት እንወዳለን። ደህና ሁኑ። በዚሁ ጨርሰናል። ሰላም ሁኑ። እናመሰግናለን።